ግሽበትን በሚመለከት ኢንፍሌሽን የብዙ ስብራቶች ድምር ውጤት ነው። ፕራይመሪሊ በምንፈልገው ልክ ማምረት አለመቻላችን ነው ችግር የሚያመጣው። የምንፈልገውን ያክል ካላመረትን ለመግዛት እንገደዳለን። ስንገዛ ደግሞ ዋጋውን እኛ አንወስንም፣ የውጭ ምንዛሪ እኛ አንወስንም። በዚያ ምክንያት ብዙ መዛባቶች ይፈጠራሉ። እናንተም እንደምታውቁት የዓለም ዋጋ ደግሞ በጦርነቱ በበሽታው ባለው አጠቃላይ ክራይሲስ በየጊዜው እየተዛባ ስለሆነ ኢንፍሌሽንን ማድረግ ለኢትዮጵያ ብቻ ሳይሆን ለብዙ አፍሪካ ሀገራት ለትላልቆቹም ሀገራት ጭምር በጣም ፈታኝ ቻሌንጅ ነው ያለው። በእኛ ሁኔታም የንግድ ሰንሰለቱን ባለበት ችግር ምክንያት ኢንፍሌሽን በተሟላ ደረጃ በምናስበው ልክ ልንፈታ አልቻልንም። መጠነኛ ውጤት ታይቷል። ከ35% አምና ከነበረበት ወደ 28 ዝቅ ብሏል። ነገር ግን በኢንፍሌሽን ላይ የወሰን የነበረው ሪፎርም እንደ አንቲፔን ነው፣ በማስታገሻነት የሚታይ ነው። ቆንጠጥ የሚያደርግና በዘላቂነት የሚያክም ሪፎርም መድፈር የሚፈልግበት ጊዜ የደረስን መጥተናል። ሪፎርም ባህሪው እንደ ዴንቲስት ነው፣ እንደ ጥርስ ነቃይ ነው። ሰው ጥርሱን ታሞ ጥርስ የሚያክም ሐኪም ጋር ከሄደ በኋላ ጥርስ የማከም ፕሮሰሱ በጣም የሚያም ስለሆነ ያ በሽተኛ ከቤቱ ሰላም መጥቶ ሐኪሙን ካየው በኋላ በሽታ የጨመረበት ይመስል በከፍተኛ ጥላቻ አንዳንዱም በስድብ ነው ሐኪሙን የሚያየው። ምክንያቱም ፕሮሰሱ በጣም አስቸጋሪ ነው። እረፍቱ የሚመጣው ሕክምናው ካለቀ በኋላ ነው። በሕክምናው ሂደት ጊዜ እንደሌላው በሽታ ሳይሆን የጥርስ ሐኪም ሁሌ የሚገጥመው እርግማን ነው። ውሎ ካደረ በኋላ ነው ሰው ረክቶ ማመስገን የሚገባው። ሪፎርም እንደዛ ነው። መጀመሪያ ውጤቱ አይታይም፣ ያማል። እንደመጣ ሁሉም ሰው የሚቀበለው ጉዳይ አይደለም። እየዋለ እያደረ ግን በአጠቃላይ በኢኮኖሚያችን ውስጥ የተሻለ ጠቀሜታ ይኖረዋል። ይህን ለማድረግ እኛ የተከተልነው አንደኛ ምርት ማሳደግ ነው። መጀመሪያ ስንዴ ሩዛል ውጤት እያየንበት ነው። ስንዴን በሚመለከት አለ ወይ የለም፣ ስንዴ ያልተመረተም የት ነው ያለው የሚል ጥያቄ ያላችሁ ሰዎች ወጣ ብላችሁ እዩ ነው መልሱ። አዲስ አበባ የለም ስንዴ፣ ወጣ ስትሉ ግን ሞልቷል። ወጣ ብሎ ማየት ነው። እናንተን አይመለከትም። ይሄ ጥያቄ አየር ላይ ስላለ ነው። እኔ ግን የማየው በየዓመቱ 700-800 ሚሊዮን ዶላር ለስንዴ እናወጣ ነበረ። አሁን ለስንዴ አንድ ብር አናወጣም። አምናም ዘንድሮ ሌላውን ትርፉን ትቼ ማለት ነው። ስለዚህ የሚታይ የሚጨበጥ ስለሆነ እሱን ይበልጥ እያሳደጉ መሄድ ያስፈልጋል። ሩዝ ላይም እንደዚሁ። ነገር ግን ስንዴ በቂ አይደለም። ስንዴ ለምግብነት ጥሩ ነው፣ ኒውትሪሽን ደግሞ ያስፈልጋል። ሌማት ባልነው ወተት፣ እንቁላል፣ ስጋ፣ ማር እነዚህን ስንጨምርበት ደግሞ ሙሉ ይሆናል። አሁን ዓለም ላይ የትኛውም ትልቅ የሚባል ሆቴል ሄዳችሁ ቁርስ ስታዙ ከስንዴና ከሌማት ውጭ ምንም ነገር ቴብል ላይ የለም። ዳቦ፣ ፓንኬክ፣ ማር፣ እንቁላል፣ ምናልባት ስጋ፣ ሁሉ ነገር ያለው ሌማትና ስንዴ ብቻ ነው። 100% ሌማትና ስንዴ ላይ በደንብ እንሰራ በርከት ያለ አማራጭ ምግብ በዲሻችን ላይ ለማግኘት በቴብላችን ላይ ለማግኘት ያግዘናል። አቅጣጫው ይሄ ነው። በስራ ዶሮን በሚመለከት በጣም ከፍተኛ ጥረት የተደረገ ነው። ከአምናው በእጥፍ እያደገ ነው። ይቀራል። ችግር ያለብን እኛ ጋር አይደለም። ግራንድ ፓረንት ማግኘት አልቻልንም። በጥቂት ሀገራት የተያዘ ነገር ነው። እሱን ስንፈታ በመቶ ሚሊዮኖች ዶሮ እናመርታለን። በየመንገዱ ዶሮ መጥበስና ዳቦ ገዝቶ እየበሉ መሄድ ኢትዮጵያ ውስጥ ወግ ይሆናል የሚል ተስፋ አለን። ስለዚህ ምርት ማምረት ነው። ለምርት ደግሞ መስራት ነው። ድርቅ አለ፣ ረሃብ አለ ምናምን ሳይሆን ትራክተርና ውሃ ፈልጎ መስራት ነው። ስራ ብቻ ነው ውጤት የሚያመጣው። ካልሰራን ከተቀመጥን ለውጥ አይመጣም። ህገወጥ ንግድ ላይ እርምጃ መውሰድ ይፈልጋል። ኮንትሮባንድ፣ ኢንፎርማል ማርኬቱ ላይ እርምጃ እየወሰድን ነው። በጣም ከፍተኛ አሻጥሮች በየጊዜው ይያዛሉ፣ ሰሙ ይሆናል። እሱን አጠናክሮ መቀጠል ያስፈልጋል። ድሃ ተኮር ስራዎቻችን ላይ ይሁነኝ ብለን አስበን ማድረግ አለብን።
የድሃ ቤት መስራት፣ ምግብ ማጋራት፣ ተማሪ መመገብ፣ ድሃ መመገብ የሚባል ነገር ብዙ እጅ አጠር ሰዎች ባሉበት ሀገር ውስጥ እንደዛ አይነት ስራ የሰራን ካልሄድን በራሱ ጊዜ ማርኬቱ ብቻ ዲተርሚን እንዲያደርግ ከወሰን ብዙ ሰው ስለሚጎዳ ያንን ባህል እያጠናከርን መሄድ ይኖርብናል። በስድስት ወር መጠነኛ የሆነ መሻሻሎች አሉ። በሚቀጥለው 6 ወርም እንደዛ እንደሚሆን ተስፋ ይደረጋል። ሪፎርሙን ግን እንደ ጥርስ ሐኪም ትንሽ ቆንጠጥ የሚያደርግ አድርገን ማስተካከል ይጠይቃል። ያ ማስተካከያ አሁን ላለው መንግስት ላይ ጠቅሞ ይችላል፣ ለጄኔሬሽን ግን በጣም ወሳኝ ነው። እንደዛ አድርገን ሪፎርሞች ጠበቅ አድርገን ከሄድን ምናልባት አሁን ስብራቶቻችን ብለን የምንቸገርባቸው ጉዳዮች በተወሰነ ደረጃ ልባት ሊያገኙ ይችላሉ የሚል ተስፋ አለ።